በቃል ኪዳንህና በስብከትህ ካመኑ ልጆች ውስጥ ወደ እሳት ባህር የሚገባ የለም። ስምህን የጠሩ መታሰቢያህን ያደረጉ ገድልህን የሰሙ በደብረ ጽዮን ግብዣ ካንተ ጋር በክብር ይቀመጡ። መጽሐፈ ገድልህን በውሃ ላይ አንብበው የተጠመቁ ሁሉ ከሕመማቸው ይዳኑ ብሎ ጌታችን ቃል የገባላቸው በሕይወተ ሥጋ ሳሉ የእሳት ፈረስ ተሰጥቷቸው ነፍሳትን ከሲኦል ያወጡ የነበሩ ከእረፍታቸው በኋላ በአጸደ ነፍስ ሆነውም መታሰቢያቸውን የሚያደርገውን በእሳት ፈረሳቸው ባህረ እሳትን የሚያሻግሩ የአጋዕዝተ ዓለም ቅድስት ሥላሴ በዓላቸው እንዲከበር መታሰቢያቸው እንዲደረግ በየሀገሩ ሁሉ እየዞሩ የሰበኩ እሳቸውም የቅድስት ሥላሴን መታሰቢያ በማድረጋቸው ተነግሮ የማያልቅ ብዙ ክብርን የተቀበሉ አጋዕዝተ ዓለም ቅድስት ሥላሴ በአንድነት በሶስትነት ሆነው በሀገረ ገዥ አምሳል ተገልጠውላቸው እንደወደድከን ወደድንህ እንዳከበርከን አከበርንህ ብለው ብዙ ቃል ኪዳን የገቡላቸው ሽፍቶች የለበሰችውን ልብስ ገፈው የዘረፏትን ሴት አግኝተው የለበሱትን መጎናጸፊያ አውልቀው ቢሰጧት ወዲያውኑ ከሰማይ እስከ ዕለተ ዕረፍታቸው ድረስ የማያልቅ ልብስ የወረደላቸው ልበ አምላክ ቅዱስ ዳዊት በበገናው እየዘመረላቸው የመልአከ ሞትን ፊት ሳያዩ በግንቦት 9 ቀን ነፍሳቸው ከስጋቸው የተለየች የስሉስ ቅዱስ ወዳጅ አባታችን አቡነ ብፁዕ አምላክ ወር በገባ በ9ኛው ቀን የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን።